ሀገር ሲኖር ነው ሰው የሚኖረው። ሀገር ማለት ደግሞ ህዝብ ነው። ለህዝብ ሰላማችን ስንል እዚህ ባገኘነው ስልጠና ሀገሬን በማገልገል በጣም ዝግጁ ነኝ ማለት ነው። የትኛውንም ግዳጅ በላቀ ውጤት ለመወጣት እዚህ ባገኘው ስልጠና አቅም ስነ ልቦና ግንባታና የተለያዩ እዚህ ያገኘነው ስልጠናዎችን ያው አፕላይድ በማድረግ ያው ስራ ላይ አውለን ያው ሀገራችንን ለማገልገል ዝግጁ ነኝ። አሰልጣኝ 10 አለቃ ዘገየ መዝገቡ እባላለሁ። ከልዩ ዘመቻ ማሰልጠኛ ማዕከል ነው የመጣሁት። ጽናት ኮርስ ከመጀመሪያው ጀምሮ ትንሽ ከበድ የሚያደርገው ነገር አየር ንብረቱ ጠንካራና አስቸጋሪ ነበር። እንዲሁም የተለያዩ የመሬት ገጾች በመጠቀም ነው ስልጠና የወሰዱት። አሁን ባለው ደረጃ ሀገራችን ውስጥ ከሚሰጠው ግዳጆች አንፃር በተሻለ ሁኔታ ግዳጅን የመፈጸም የሚችል አቅም በመጨበጥ ነው የተመረቁት ማለት ነው።